ገና በለጋ ዕድሜው የንግስናን ክብር ጥሎ በመነኮሳት ሕይወት ፍቅር ልቡ ስለተነደፈ ስለ አንድ የ14 ዓመት ብላቴና ብንነግራችሁ ምን ይሰማችኋል? ይህ ሕፃን ገና በልጅነቱ ከአዋቂ በላይ ስለሆነ ታላቅ ማስተዋሉ በገዳም ውስጥ አረጋዊ የሚባል ስም ተሰጥቶታል። የአባቱን ቤተ መንግሥት ጥሎ በበረሃ ወደ ገዳማውያኑ የገሰገሰ በዛም በብዙ ፈተና አልፎ ገና በሕፃንነት ዘመኑ የምንኩስናን ማዕረግ የተቀበለ የሮም ቅዱሳንና ነገሥታት ኩራት ስለሆነ እናቱን ልክ እንደ ሕፃኑ ቄርቆስ በመልካም ምግባሩ ወደማያልቀው የእምነትና የእውነት መንገድ ስላሳየ ስለ አንድ የሕፃን አረጋዊ ታሪክ እናሳውቃችኋለን። ይህ መነኩሴ የሕይወት ዘመኑ በትዕግሥትና በጾም በጸሎት የተሞላ ነው። ለእርሱ እንስሳት ይታዘዙለታል፣ ዘንዶች ያገለግሉታል፣ በሰው አንደበት አፍ አውጥተው ያናግሩታል፣ አጋንንት ይንቀጠቀጡለታል፣ በተጋድሎ ብዛትም ከፊቱ በነው ይጠፋሉ። አረጋዊው በሮም ገዳም ውስጥ በተማረው ትምህርት የተነሳ ለኢትዮጵያ ታላቅ ፍቅርና ጉጉት አደረበት። ይህን ጉጉቱን ለፈጣሪው በጸሎት ለመነው። እግዚአብሔርም ለዚህ መነኩሴ ቅዱስ ሚካኤልን ልኮ በክንፉ ከልሎ ከደመና ቀዝፎ ለተመኛት ነፍሱ ልታየው ወደ ናፈቀችው ወደዛች ሀገር ወደ ምድረ አዜብ ወደ ደጋጎቹ መኖሪያ ነገሥታቶች ሃይማኖታቸው የቀና ጌታችን ኢየሱስ ክርስቶስ ለእመቤታችን የድንግል ማርያም አስራት የሆናት ዘንድ በቃል ኪዳን ስለሰጣት ወደዛች ሀገር ወደ ኢትዮጵያ ደረሰው። በዛሬው ፕሮግራማችን ያነጻቸው ገዳማት ምስክር ስለሆኑት፣ የእግዚአብሔር ጸጋ ስለበዛለት፣ የዱር አራዊት አገልጋዮቹ ስለሆኑት ስለ ታላቁ አባት ስለ አባ ዘሚካኤል ወይም ስለ አቡነ አረጋዊ ታሪክ እንነግራችኋለን። ታዲያ ለሌሎች ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ይጀምሩ። ፕሮግራሙን እስከ መጨረሻው ድረስ በትዕግስት ቢከታተሉ በነፍስ ስንቅ የሚሆን ታላቅ ቁም ነገርን ይጨብጡበታል። እግዚአብሔር አገልጋይ የሆነ አባ ዘሚካኤል ወይም አቡነ አረጋዊ አባቱ ከሮም የነገሰ ስሙም ይስሐቅ የተባለ ንጉሥ የነበረ ሲሆን እናቱ ደግሞ እርና ትባላለች። ሁለቱም እውነተኞች እና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያ ጥበብ እግዚአብሔር መፍራትን፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳተ መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አባ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ወደ ግሪክ አገር ታላቁን የመንፈሳዊ ማኅበር ያቋቁም ዘንድ የመሠረተ መነኮሳትን ሁሉ አባት የሆነ አባ ጳኩሚንን በሚኖርበት ገዳም መጣ። በዛም ከገዳሙ መነኮሳት አንዱ አገኘው። ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆን እመለከታለሁና አለው። እርሱም አመጣጤ ከሮም ነው፣ ከአባ ጳኩሚን ዘንድ የምፈልገው ነገር አለኝና አለ። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚን ዘንድ በእርጋታና በዝግታ ቀረበው። አባ ጳኩሚንም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል? አለው። እሱም እንዳንተ እንደ አባቴ መነኮስ እሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን? አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው። ነገር ግን የማታልፈውን የማትጠፋውን ዘላለማዊ መንግሥት እወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይደለም፣ ቀላልም አይምሰልህ። ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤል አባ ጳኩሚንን አባቴ ሆይ ፈተና አድርግልኝ፣ ሥራዬን መርምር፣ ተረዳ ወይም ተመልከት አለው። አባ ጳኩሚንም አንተ ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ
በገዳሙ ካሉት መነኮሳት ጋር ለጥቂት ቀናት ለፈተና ተቀመጠ። ከዚህም በኋላ አባ ዘሚካኤል ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ፣ በማመንም ተቀበለ። ከዚህም በኋላ አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩ፣ ስለ ቅንነቱ እጅግ አድርጎ ወደደው። የአባቶቻችን የአባ እንጦስንና የአባ መቃርስን አስኬማ ባረከ። እግዚአብሔር ያንተንም አክሊል ምንኩስና ይባርክ ብሎ ባረከው። ከአመነኮሰው በኋላም ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ተገናኙም፣ በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እኒህ ወንድሞቹ አባ ጳኩሚንን በክብር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚንም ፈተና ከፈተናቸው በኋላ የምንኩስና አጽ አጎናጽፏቸዋልና አመነኮሳቸው፣ ባረካቸውም። ለእያንዳንዳቸውም ስምን አወጣላቸው። ከዚህ በኋላም በዛው በገዳም ቆይታቸው ውስጥ ሳሉ በሀገራቸው ከቅዱሳን አባቶቻቸው ዘንድ በተማሩ ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ብሔረ ኢትዮጵያ በሚኖሩ ሰዎች ደጋጎችና መታሰቢያውን የሚያደርጉ ነገሥታቶቿም ሃይማኖቶቻቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳኑ እንደሰጣት በቅዱሳን መጻሕፍት አግኝተው ተረዱ። አባታችን አባ ዘሚካኤልም በዚያን ጊዜ አምላካችንን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች አገር በኢትዮጵያ ፍቅር ልቡ ተነደፈ። ከዚህ በኋላ ማንም ሰው ሳያውቅና ሳያየው ከሁለት ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራው በክንፉ ተሸክሞት በዘመኑ ባሉት ንጉሥና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። በዚያም ያለ መምህራንና ያለ አስተማሪ ያመነች የዛችን አገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውን በጆሮ የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸው እኛ ወደዚች አገር መሄድ አለብን ተባባሉ። የእነዚህ ቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ያላቸውን የመገልገያ ዕቃ ይዘው ከታቦታቻቸው ከካህናቶቻቸው ከንዋየ ቅዱሳት መጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው በአባታችን ዘሚካኤል መሪነት ንጉሡና ጳጳሱ ካሉበት ከአክሱም ደረሱ። ንጉሡና ጳጳሱ እኚህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸው፣ ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህን ቅዱሳን ያመጣጣቸውን የሚመጡበትን ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ አልአሜዳ በነገሰ በ5ኛ ዓመት ላይ ነው። በዚያም ቦታ በአንዲት ቀን አባታችን ዘሚካኤል ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋይ ዘንድ መጣህን? እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና አፍህን ዝጋ አለው። በዚያን ጊዜም ፈጽሞ ዝም አለ። ጋኔኑም ከሱ ወጣ። ከዚህም በኋላ በእጁ አነሳውና ፈጥኖም አዳነው። ወደ ሀገርህ ሂድ አለው። እርሱም ስላዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ የአባታችን ዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁ አዋቂውም ወደ እሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አዋል ማኅበር ከሚባል የዛፍ ጥላ ስር አረፈ።
እሷም እስከዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅድስት ቦታ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይህ የተሰበሰበ ሕዝብ ምንድን ነው? እሊህስ እነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋዊ የተባለ ከሮም ከመጡ ቅዱሳን አንዱ ሲሆኑ እሱም በሀገራቸው ላይ በመንገድ ሲያልፍ ድውይ ይፈውሳል፣ አጋንንትም ይወጣል አሉት። ያ ጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄደ። የታመመ ወይም በሽተኛ የነበረ ልጁን በአልጋ ተሸክሞ መጣ። ከዚያም የታመመውን ልጅ ከአባታችን እግር ስር አስቀመጠውና አባቴ ሆይ ልጄን በጸሎት ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊም ጌታዬና ንጉሴ አምላኬ ኢየሱስ ክርስቶስ ይህን ደዌ ከሕማሙ ያንጻው፣ ፈጽሞም ከደዌው ይፈውሰው ወይም ያድነው ሲል ተናገረ። በዚያም ጊዜ ያ በሽተኛ ልጅ ፈጥኖ ዳነና ከሰዎች እኩል በእግሩ እየተራመደና እየሮጠ ሄደ። ይህን ታምር የተመለከቱ የሀገሩ ሰዎችም ፈጽመው አደነቁ። ከዚህ በፊት በሀገራቸው ላይ ድዌ የሚፈውስ አጋንንት የሚያወጣ አይተው አያውቁም ነበርና። አባታችን ዘሚካኤል እንደዚህ እየኖረ ሳለ በአንዲት ቀን ከታላቅ ቋጥኝ አጠገብ ደረሰ። በዚያም ላይ ሆኖ ቅድስት ቦታ ዳሞን ለይቶ አጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመችነቷም ልቡ በፍቅር ነደደ። ወደ አካባቢዋ ከደረሰ በኋላም ከጫፏ ላይ የሚወጣበትን መንገድ ተመለከተ፣ ፈለገ። ነገር ግን አላገኘም። የተራራዋን ዙሪያ ሁሉ ቢዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚች ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንን ካለ በኋላ ገደሉ ረጅምና ተራራውም እጅግ ምጡቅ የሆነ ስቋራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ አገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላ ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊም ይህች ቦታ ለሱ ተስማሚ እንዳልሆነችና እግዚአብሔር በዚች ቦታ ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። በማግስቱም ከዚያ ወርዶ የገደሉ ወይም የተራራውን ስም ምንግርጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ባረከና በላ። አሁንም ስላልተረፈው ይህች ቦታ ክፍሉ እንዳልሆነች አወቀ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋም ጊዜ ከዚያ ተነስቶ ሙዓዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ ነበረው። በመሸ ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦው ፍርፋሪ እንኳን አልተረፈውም። ይህም ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እርሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና። ነገር ግን በረከት በየት ቦታ እንደሚወርድና መኖሪያውስ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ። ይህችን የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ትሆነው ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና እግዚአብሔር አምላኬ ወደዚች ተራራ የምወጣበትን ረዳት ይልክልኛልና እሱ ሁሉን ስለሚያውቅ ከእሱ ዘንድ የጠየቅኩትን ሁሉ ይፈጽምልኛል። ከዛሬ ጀምሮ ወደዚች ወዳገኘኋት ተራራ መሄድ አለብኝ አለና ከዚያች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጨ ምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱ ቅድስት ተርናን አስቀምጣት። ይህችም ደብረ በዓተ ልሞ አሏት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ እግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር የባረከህ ያከበረ ቅዱስ ሆይ ምን ያስጨንቀሃል? አለው። አባታችን አቡነ አረጋዊም ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና ለማመን ዘንድ ስለ በደሌም ይቅርታውን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማይንና ክብርን በመሻት ምድራዊውንም መንግሥትህን የናቅ ያቃለልህ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ሥጋዊ ችግሮችን በመምረጥ በሰላማዊ መንግሥት ታላቅ ክብር ተዘጋጅቶልሃልና ስለዚህ ወደ ተራራው የምታርግበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው።
ይህንም በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራው ፍቅር ተነድፏልና ወደ እሷም ፈጥኖ ለመውጣት ቸኩሏልና። ነገር ግን የትዕግስቱን ሰፊ መሆን እግዚአብሔር የትዕግስቱን ጽናትና የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ሥልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫው ያወጣህ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እርሱም በጾምና በጸሎት 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራው ያወጣህ ዘንድ የእግዚአብሔር የታዘዘው ዘንዶ ወደ አንተ መጥቷልና አለው። ዘንዶም እንደታዘዘው ወደ እሱ ቀረበ። ብፁዕ አባታችን አቡነ አረጋዊ ዘንዶም ባየው ጊዜ ፈጥነ ጅራትህን ወደ ታች አድርግና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን ወደ አቡነ አረጋዊ አላወረደም ነበር፣ ነገር ግን በተራራው ወገብ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊ ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ስማይ ልንገርህ፣ በዚህ ተራራ ላይ በክንፍ የሚበሩ በቀር የምትበለው እንጀራ ወይም ራስን የምታስጠጋበት እንጨት ወይም ዛፍ እንኳ አይገኝልህም። ምን ታደርጋለህ? በእሷ ዘንድስ የሚገኙ በቀን የፀሐይ ሐሩር፣ በሌሊት ቁርና ውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትህን ወይም ጭራህን አውርድና የታዘዝከውን ሁሉ ፈጽም፣ እግዚአብሔር የሚያሳጣን ነገር የለምና አለው። ይህም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጡ ዘንዶውንም በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ይጠብቀዋል። ከዚህ በኋላ አባታችን አቡነ አረጋዊ ደቀ መዛሙርቶች እየተመለከቱት በሰውነቱ በድንጋዩዋ በዚያ በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራውን ጉዞ በቅጽበት ከተቀደሰው ተራራ ጫፍ ላይ አወንጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራሮቹ ጫፍም ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመኗ ብርሃን ተመላ። ከቀድሞ ይልቅ የድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ጎበኟት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረ። ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ በሄደባቸው ወይም በጎበኛቸው ሌሎች ተራራዎች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። በዚያችም የዳቦ ግማሽ አምሳል በኋለኛዋም ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረስ ትገኛለች። የቅዱስ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡባት ከላይ ወደ ታች የሚወርዱበት ከታላላቅ ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይተው እስከ ተሰወረባት ቀን ድረስ ምድራዊ ኅብስትን ፈጽሞ አልበላም። ይህችን ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የሚያደርሱባት ከምድር ወይም ከላይ ወደ ታች ከፍታ ያላት ሆና አግኝቷታልና ወደ እርሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና። እዚህ ድረስ ስለተከታተሉን እናመሰግናለን። ስለ ዝግጅቶቻችን የተሰማችሁን ሐሳብ፣ አስተያየት በኮመንት ስር ብታስቀምጡልን ይደርሰናል። በቀጣይ የሚለቀቁ አስተማሪ መንፈሳዊ ታሪኮች እንዲደርሱ ቻናላችንን ሰብስክራይብ እና ቪዲዮአችንን ላይክ ማድረጉን አይርሱ። ይህን ቪዲዮ ቢያዩ ይጠቀማል ለሚሉት ወዳጃችሁ ሼር በማድረግ ተገባበዙት። ይቆየን።